ሰላም ውድ የዩቲዩብ ፋሚሊ ተከታታዮች እንዴት ናችሁልኝ? እኔ ባለሁበት ደግ ነኝ። ይሄን የመሰለ የሚጣፍጥ የሰባያ አሰራር አብረን እናያለን ማለት ነው። እንደምታዩ በጣም ነው የሚጣፍጠውና ብዙም ግብአቶች በትንሽ ግብአቶች የምንሰራው ስራ ነው ማለት ነው። እኔ የተጠቀምኩት 1 ኩባያ ወተት፣ በዛው መለኪያ ደግሞ 1 ኩባያ የሚሆን ውሃ ያረኩት። ከዛ እንቁላል አረኩኝ። አንዱ እንቁላል ደግሞ አስኳሩ በኋላ ከላይ ስለሚቀባው የውስጥ ተደርጎ ለበኋላ ያስቀመጥኩት ማለት ነው። ትንሽ የጨው 3 ማንኪያ የሾርባ ማንኪያ ስኳር ነው የተጠቀምኩት እና እርሾ 1 ማንኪያ እርሾ አረኩኝ። ከዛ በደንብ እናማስለዋለን በደንብ ማለት ነው፣ ሁሉንም እስከሚዋሃድልን ድረስ። ከዛ ቅድም ወተት በለካንበት ኩባያ ላይ 3 ፎርኖ ዱቄት ነበር ያረኩትኝ። ከዛም ዘይት አረኩበት፣ በትንሽ የዋስኝ ዘይት አረኩበት። ከዛ በደንብ ማብካት አለብን ማለት እንደ እንትናችሁ እያያችሁ ዱቄትም ወተቱንም እየጨመራችሁ ራሳችሁ ባላንስ እያረጋችሁ በደንብ እናቦከዋለን ለስለስ እስከሚልል ማለት በጣም ድርቅ ማለት የለበትም። በጣም ብያያዝም እጃችን ላይ እንትን ቢልም ችግር የለውም። ከዛ ለ15 ደቂቃ እንዲቦካልን ትንሽ በደንብ መብካትም የለበትም። 10 ከ15 ደቂቃ ይበቃዋል። ከዛ 15 ደቂቃ ቆየ ነው ይሄን ይመስላል። ከዛ በደንብ አሸት አድርገን በትንሽዬ ድንብልብል እየሰራን እናስቀምጠዋለን ማለት ነው። እኔ በ12 ነበረ የከፈልኩት። እንዲያርገን ካዘጋጀነው በኋላ እንዳይደርቅብን ላስቲክ እንሸፍነዋለን። ከዛ እያንዳንዱ እንዲያዳመጥን በጣም በስሱ መዳመጥ ይኖርብናል ማለት ነው። ከዛ በፊት እኔ የተጠቀምኩትን የገበታ ቅቤ የፈለጋችሁትን አይነት ቅቤ መጠቀም ትችላላችሁ። እኔ የተጠቀምኩትን የገበታ ቅቤ ነበር። ከዛ ፓትራው ላይ ትንሽ ዘይት አድርገን እንደምታዩት እንዲህ በስሱ ካዳመጠ በኋላ የገበታውን ቅቤ እንቀባዋለን ማለት ነው። 12ቱም እንዲህ ደርድሬ ከጨረስኩኝ ከላይ ደርድሬ ከጨረስኩኝ ቅድም ያስቀመጥኩትኝ አስኳል ከላይ እቀባዋለሁ ማለት ነው። እንዲህ በደንብ ከቀባሁት በኋላ ትንሽ ጥቁር አዝሙድ አደረኩበት። ከዛ እንደምታዩት ፋይናል ሪዛልቱ ይሄንን ይመስላል ማለት ነው። ከላይ የቀለጠ ማር ነው ያፈሰስኩበትኝ፣ በጣም እንዲጣፍጥ ያደርገዋል። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። የሚቀጥለው ቪዲዮ ላይ ደግሞ የአይስክሬም አሰራር አብረን የምናየው ይሆናል ማለት ነው። ደህና ሰንብቱ። Mm-hmm.